አድርገሽ አምባሳደርነት ትፈልጋለች፣ ሌላ ማስታወቂያዎችን ማሰራት ትፈልጋለች ልጅቷ ማለት ነው። ጓደኛ አለኝ አቤኔዘርን ካወቅሽ እሱን አማክሬ ነው ምንም ነገር ማድረገው እና ላውራው እና የሚቻል ከሆነ በውስጥ አውራሻለሁ፣ የማይቻል ከሆነ ደግሞ ያው ምንም ማድረግ አልችልም። ያው ትችያለሽ እንትን ካልሽበት ስልካንች ባላገብ እና በዛ አጋጣሚ ይህን ከኔ ጋር ልሰጥሽ የምፈልገው ስጦታ አለና እሰጥሻለሁ። ፎሎ መልሽልኝ፣ እሺ? በውስጥ አውራሻለሁ። አመሰግናለሁ። ስልክ ላስቀምጥልሽ። ችግር የለውም። ያው ማለት አላ ይህን ነገር አንቺ ብትጠቀሚ በጣም ደስ ይለኛል። ምክንያቱም አንቺን በደንብ የሚወጣም አንቺንም ይመጥናል ብዬ የማስበውም ነገር ስለሆነ ከዚህ በፊትም እንደዚህ ቻሌንጅ ብዬ ነበረ፣ ግን ይሄኛው ደግሞ ሞር የተሻለ ስለሆነ ነው በዚህ ልክ አንቺን የፈለግኩሽ። ገባሽ? ማረኝ በውስጥ ብዙ ነገሮች ይመጣሉ፣ ግን ላይ ከዚህ ላይ አይደለም የሚጠይቁኝ። አንደኛ በውስጥ ነው፣ ሁለተኛ ነገር ደግሞ ምችል ከሆነ ችግር የለውም እሰራለሁ። በጣም አስቸኳይ ስለሆነ በውስጥ ስልክ አስቀምጥልሻለሁ። እሺ እኔ ቆንጆ አወራሻለሁ። እሺ ሞክራለሁ። አይ በጣም ይቅርታ ማለት ይኸው ምንም እንትን ነገር አላወራንም ላይ በላይ ስለሆነ ብዬ ነው። ችግር የለውም። አመሰግናለሁ ሁላችሁ ነው። ምንም አይደል። ናቴ ውጭ በቃ አሁን ጋር እንደ ቀረጻ የሆነ ቀረጻ አላቸው መሰለኝ ኒኒኒ እያሉ እና ፎሎ አድርጓት። በቀል ደግሞ ቪዲዮ እሰራልሻለሁ። ችግር የለውም። እሺ እኔ እናት ኧረ ሲጀመር እኔ አንዴ ነጥብ እስከሚገባ ከሚመታች የሆነ እንትን ቻሌንጅ ነገር እንትን አለልም ብዬ ነው እንጂ ተስፋዬን ታውቁታላችሁ ማሮቼ? እናውቀዋለን። እኔ ጋር ቪዲዮ የሰራው ልጅ ማርያምን ቻሌንጅ ያለው እሱ ራሱ ማለት ነው። እሱ ደግሞ አንድ ነጥብ ከገባ አንድ ሚሊዮን ካስገባ ፎሎን 1 ሚሊዮን ብር እንደዚሁ 100,000 ከገባ 100,000 ብር ምናምን የተባለው እና እስኪ የእሱንም ቻሌንጅ እንትን መስራት አለብኝ ግዴታ ነው። ወንድሜ ነው እና የእሱንም እንትን እላለሁኝ። ከዛ ደግሞ ያንቺ ሲጨማመር ምናምን እኔ ልፍ ካለ ያኛውን አካውንቴን ብሰጥሽ ይሻላል ከሚመታ ብዬ ነው። እሺ እናቴ ነው ማርያምን ሰጥሻለሁ። መቤቴ ግምጃ በልጅ ውስጥ አውራሻለሁ። አስቀመጥኩልሽ። ይቅርታ በማላችሁ ገባ። ችግር የለውም። ይሄ ቦቱ እንዴት መሰለሽ አንቺን በጣም የሚጠቅምሽ ነገር ነው። ገባሽ? ሜቢ ካለሽበት ቦታ ራሱ ከፍ ሊያደርግሽ የሚችል ነገር ስለሆነ ነው እና በውስጥ በደንብ አውራሻለሁ። ቻሌንጅን ሰርተሹ ምናምን ነገር ዘወር የምትይ ነገር አይደለም። ተረዳሽኝ? አሁን ስወጣ ከስራ አስቀምጥልሻለሁ። ስልክ አንቺም ካስቀመጥሽልኝ እደውልልሻለሁ። ያንቺን ካልሽም እኔን አስቀምጥልሻለሁ። ብዙ ሰዓት እረሳዋለሁኝ እና ከቻልኩ ላየው የምችለው ሜቢ ካስቀመጥሽልኝ ነው እንጂ እኔ ገብቼ አስቀምጣለሁኝ። እሱ ጭራሽ እሺ። አይ ያንቺ ካለ እኔ አንስቼ እደውልልሻለሁ ብዬ ነው። እኔ ስወጣ አስቀምጥልሻለሁ። ምንም ችግር የለውም። ይህ ጊዜ የሚሰጥ ነገር አይደለም። በደንብ በውስጥ ስለማውራሽ ምንም ችግር የለውም። እሺ እናትሽ። እሺ ማረ። እሺ ቆይ አንዴ ሰው ላስገባ። ሰው እንዳታስገቡ። አንዴ ግን ደህና ነህ? ኮሜንት ላይ ምንድን ነው የምትጽፉት? ታወቀ ቅመሞችዬ እንዴት ተፈላጊ ናችሁ? እሺ የእኔ ቅመሞች አንዳንዴ ትምህርት ውሰዱበት። ንፍጣሙላ በትንሽ ችሎታ እንዴት ትፈልጋላችሁ? እዚህ በውጭ ማየታችሁ ጥሩ ነው። ተፈላጊነታችንን ወኬ እንዴት ነው ወሊደት በል አደይ አንበሳ። ውይ ሰው አለ እንደ ይቅርታ ይናል ጨፍኩብሽ። ነጥቆኝ ነው ዋላይ ነጥቆኝ ነው። ሰላም የት አባቱ እየደገምን እናወራ። ታዩ እንዴት ነሽ ማሬ? ደህና ነሽ? አለው ጠፋሽ ጸቦቅ
ሀብቴ በጣም ነው የሚወድሽ። ውይ እናቴ እኔ ራሱ በጣም ነው ወድሽ ሊናት እና ስላገኘሁሽ በጣም ደስ ብለኛል። ሁላችንም እወዳችኋለሁ። እሺ እንወድሻለን ብሏት ኮክኒያ ሙላ እንወድሻለን። እኛም እንወድሻለን። ወይ ወንዶችም አይ ማሪ ምንም አልቀደመኝም። ደስ ሲል ንግስቷ እኛም እንወዳታለን። እሺ እሺ ነባተሽ እሺ እኔ ጌታ ወይ እናንተ ልጆች ግን ለምንድን ነው አሁን ለግምጃ የራሱ ፍቅራችሁን መገለጽ ብቻችንን ስንሆን ትቅለበለባላችሁ? አሁን የፈጠነ እንወድሻለን በሏል። እንወድሻለን፣ እንወድሻለን፣ እናከብርሻለን። ንግስቷዬ የእኛ ንግስት እኔም ወዳቸዋለሁ፣ አከብራቸዋለሁ። ኑሩልኝ የኔ ኩሮዎች። ብቻ ደመቂበት ሚዲያውን አንቺ ብቻ ደመቂበት። አራናስ ነው እባክህ ላውራበት። እሺ ይባል ልከኛ ወይኔ እና ደህና ነሽ? ደህና ነኝ። ግምጃ የኔ ጨረቃ እንዴት ነሽ? ደህና ነሽ? እግዚአብሔር ይመስገን አለሁልሽ። ደህና ነሽልኝ ወይ? ደህና ነኝ እግዚአብሔር ይመስገን። እንዴት ነሽልኝ የኔ ውድ የኔ አስጨናቂ? የምር አድናቂሽ ነኝ። እኔ አላቅም ከዚህም በላይ የኔ ተፈላጊ ከዚህም በላይ ደምቀሽ ከዚህም በላይ ሂደሽ የማይሽ አድርገኝ ማርያምን። በህይወቴ ቁሜ እኔ እንጃ ከዚህ በላይ ደምቀሽ አብበሽ የማይሽ አድርገኝ የኔ ጠንካራ ጎበዝ ነሽ ማርያምን። ተምሳሌት የምትሆኝን ለኛ ለመዳም ቅመሞች በጣም ነው እማደንቅሽ። ሂጅበት የኔ ትንሽዬ ትለያለሽ፣ ተፈላጊ ነሽ ከዚህም በላይ ማለት ነው። የሆኑ ነገር የሚመጡት ደግሞ ለአንቺ ጥንካሬ የሚሆኑ ነገሮች ስለሆኑ በጣም ጎበዝ ነሽ፣ ጠንካራ ነሽ። ቀጥይበት የኔ አስደማሚ የኔ ተፈላጊ። በቃኝ ወድሻለሁ። እሺ ሁሌም ቢሆን ተጎንሽ ነኝ። እሺ በጣም አመሰግናለሁ። እኔም ወድሻለሁ። ቴንኪው ግምጄ ሀያት ኮይን በጣም ወድሻለሁ፣ እንደምወዳት ንገርልኝ ትላለች። የኔ እናት እኔም ወድሻለሁ። አረ ወዳችኋለሁ፣ ሞላችሁ ሁላችሁንም ወዳችኋለሁ። ማሮቼ የኔ ቅመሞች ቅመሙ ናችሁ። ብጠሉኝ እንኳን አልጠላችሁም። እሺ እማኪ ያኔ ግን ማለት ነው ያቺ ቀን ድጋሚ ናፍቀኛል። ወይኔ አዳኞቹ እጇ ማለት ነው እንዴት እንደምትጣፍጥ በቃ በሷ መታቀፍ እንቅልፍ ይዟችሁ ይሄዳል። ስትታቀፉ ልንገራችሁ ብዬ ነው። እና ማለት ነው እናቴ ትሙትን በጣም ናፍቀሽኛል። እኔ እኮ እየወራሁሽ ትናፍቂኛለሽ። አመሰግናለሁ። አመሰግናለሁ። በጣም ነው የምንወድሽ። ትንሿ ማደል ታስቀኝ ነው። እኔስ አውቃታለሁኝ ስለማውቃት ወይኔ እናቴ ትሙት እንዲቀኑ ብዬ ሳይሆን ማለት ነው አዳኞቹ በጣም ነው የሆነ ጨምቅ አርጋ ስለሆነ ከፍ የምታደርጋችሁ በጣም ነው ደስ የሚላችሁ እና በዛው ነው እንቅልፍ ይዛችሁ ሄደው በላጡብን እኛ ስለማ እናንተ ድጋሚ ያገኙሻለሁ። እሺ እናቴ ሄዱብኝ፣ ፈቅጀላችኋለሁ። በቃ ይኸውልሽ እኔ ማለት ነው አዳኞቹን ተቆጭልኝ እማ። ሁሉም በቃ አገኝሻለሁ ስል ሁላቸውም ማልቀስ ይጀምራሉ። ምን ችግር አለው? አሁን እኔ ባገኛት እህታችሁ አይደለሁ? እነሱ የሚናደሩበትን ነገር አታርጊ። ካደረግሽን የራሱ መቼ እስማማለሁ። አታረጊም፣ በዝም ብለሽ አታረጊም እንዴ? የተናደርነው እኮ አብረን ነው። ምን ችግር አለው? አብረን ለምን እኛን እየተናገርሽ እኛ ስለማንች ማግኘት ስለምችኛ መቅናት አለብን? ቅናት ሊፈጠር ወይ? እኔ እኮ በሁላችሁም ስም ነበር ስሰማት የነበረው፣ ግን እናንተ ምስጋና ቢስ ናችሁ። ውሸት ያዙልኝ። እግዙ ረማ ታይ የምር አርሳምሽልኝ ትንሽ ታይ እኔንም ኮመንታ እማ አይደለም እማ ታልቂብናለሽ ብዬ ነው እንጂ እኮ እኔ ማለት ነው ሁላችሁም ትልስንሽ። እንዲሁም ዝም በይ እንዲሁም በቃ ወይኔ ጉዴ። አዎ በቃ እኔ ግን አገኛታለሁ። ድጋሚ ሳገኛት ግን በማናችሁ ስም አይደለም ስማት በራሴ ነው ማሳረፍሽ። ዝም በይ አዝጉላ አዝግ ናቸው እናንተ እንደሆናችሁ
ስትለኛ እያሉ ነው ከስር እማ ዛሬ ቀረጻ ያለሽም እንዴ? ተመስገን እኮ ነው። ደስ የሚል ቀን አሳለፍ። አረ ዛሬ ቀረጻ ስለሌለኝ ነው እኮ እናንተ ጋር ቁጭ ያልኩት። የምር በጣም ደስ ይላል ማለት ነው። አብረን ያለን መሰለን እንደዛ አንዳንድ ቀን እንትኑን ለጥፍላችኋለሁኝ እዚህ ቲክታክ ላይ ስቶሪ ያደርገዋለሁኝ። ገብታችሁ ዩቱቡን እዩት፣ እስከ መጨረሻው እዩት። እኔ ይኸው መጨረሻ ላይ እየተናገርኳት ነገር አለች። ያችን የመጨረሻ ይቱን ሪከርድ ያየ ሰው ገብቶ ሪከርዷን ያመጣታል ቲክታክ ላይ። እንደዛ ብዬ ነው የተናገርኩት። መግባት አልቻለችም። ሰርፕራይዝ አለኝ ትላለች አስሬ። ግን እንዴት አድርጌ ስገባ ይነቅላታል አለችው። አካውንት ክፈች ማሬ፣ ክፈችና ፎሎ አድርጊኝና እኔ አስገባሻለሁ። ንጓኔ በኝ ወይም ሌላ አካውንት ካለሽ ነኝ። ምን እናድርግሽ? እሺ 2 ነው 3 አስገብችሽ ነበረ፣ ግን ጭራሽ ዛሬ ብቻ አይደለም የንጓ ከሳምንት ስላስገባች አመሰግናለሁ። ግንጃይ በጣም እስኪ ላወራባችሁ እና በጣም ነው የምወድሽ፣ አድናቂሽ ነኝ። ደግሞ አንቺ ጀግና ሴት ነሽ። ከፍ ከፍ ትያለሽ። ወደፊት ነው አንቺ ወዲያ አይደለም። እሺ እና እንወድሻለን፣ እኛ እንደ ሀገር እንወድሻለን ሁላችንም። እሺ በቃ አመሰግናለሁ ስላስገባችሁ። ደህና ሁኑልኝ። እሺ እናት እኛም እናመሰግናለን፣ እንወድሻለን። ደህና ሁኝልን። ንጓ ሌላ አካውንት የለሽም? አንድ ነው አካውንትሽ? እስኪ አሁን ወይ አይነ በማየት ሞትኩኝ። ነው ገባች ሰራ ቆይ ውድች እኔ እኮ ሰጠኝ ብዬ ነው ወይን እያልኩ ነበር። አሁን በትልቁ አድርጉኝ፣ በትልቁ አድርጉኝ። ደህና ናቸው? ተመስገን። ምንድን ነው የሚያክል? ለምንድን ነው የማይሰራው? ምን ሆነ? ስራ አስገባችኝ። አመሰግናለሁ። ከኔ ጋር ዝናብ ስለሆነ ድምጻችሁ አይሰማኝም። እንደለጠፍላችሁ ሁላችሁም ለብሳችሁ ማምሻችን እንጨፍራለን። እስኪ እንየው። መጀመሪያ ሞት ናት በመጠበቅ ምንድን ነው አፍተኛው አረገኝ። አንተም ነህ ቀልብ የቆመው ባጭነ ተንጠለጠለኩ። ያበሬ ነው በመድኃኒዓለም በኪዳነ ምሕረት እስካሁን ድረስ ልቤ ሲጨነቅ ያልገባሁት የዋልኩት አላስገባኝ ብሎ ላለቅስ ደርሼ ነበር። ስለገባሁ አመሰግናለሁ። ሁላችሁም ልበሱልኝ፣ ልበሱልኝ። በጣም ነው የሚያምረው። እናንተ እግዚአብሔር ምስክሬን፣ እንዴት አባቱ ነው የሚያምረው። በመቤቴ ስም ልጅቷ ደግሞ አመሰግናለሁ። የኔ ጨዋ ሰፕራይዝ ያደረገች ልጅ እወድሻለሁ። በዛ አጋጣሚ ኑሪልኝ እህቴ። ሲያምር መቤቴን በኢየሱስ በኢየሱስ ምር ስለሚቻል አሁን ልበሱ ሁልሽም። ወይኔ ሲያምር ባልገባ ኑሮ ዛሬ ከፋይ ነበር። የእውነት እንኳንም ገባሽ ማለት ደስ ብሎኛል። ሁላችሁም ልበሱ። ተወጣሁኝ። አንዴ የታስወጣኝ መግባት ስለማልችል ስክሪንሽት እያደረጋችሁ ልበሱ። አልክላችሁም በውስጥ ወይ ምን ነው ማሪ